ነብዩ አለይሂ ሰላቱ ወሰላም የዒድን የአረፋን ቀን ስግደት ዙህርና አሱርን ከስረን ወጀማዓን የሰገዱበት ኹጥባም ያደረጉበት ቦታ ነው። እዚህ ቦታ ላይ አላህ ለባሮቹ እዝነቱን የሚገልጽለት የሰው ልጆችን የሚመርበት ቦታ ነው። አልሐጁ ዓረፋ፣ ሐጅ ማለት ዓረፋ አለቀ። አላህ ወደ ምድር ሰማይ ይቀርባል። እንዴት አናቅ። ከዛሳ ለመላእክት ይፎክረዋል። ባሮች ምን ሊያረጉ መጡ ይላል። ከሚላቸው ባሮች አላህ ያድርግ። አሜን። ነጭ አገልድመዋል ወንዶቹ፣ አቧራ ጫማቸው ለብሰዋል፣ ጸጉራቸው ተቆጣጥረዋል። አላህን የለመኑት ነው። ጌታችን ምህረትን ሊጠይቁ መጣ ነው የሚሉት። አላህ የሚምርበት ቀን ነው። አላህ ከሚመራቸው ባሮች አድርግ። እዚህ ቦታ ላይ ምእመናን ይቆማሉ። ወደ አርረህማን ወንጀላቸውን ይናዘዛሉ፣ ምህረቱን ይጠይቃሉ። አላህ ደግሞ ልክ እናቱ እንደወለደችው ሕፃን ልጅ አድርጎ ይመልሰዋል። ጸጋውን አያችሁ። ሐጅን በትክክል ያደረገ ከወንጀሉ ጸድቶ ይመለሳል። ልክ እናቱ እንደወለደችው ሕፃን ልጅ። ሽልማቱን አያችሁ።